አህጉር አፍሪካን በጀርባው ተሸክሞ ለሚኖረው ጋቦናዊ አጥቂ ኦባሜያንግ ይህ የመጨረሻ እድሉ ነው። ሀገሩን በእግር ኳስ ትልቁ መድረክ የዓለም ዋንጫ ለመወከል ያለው የመጨረሻ እድል። የ2026ቱ በሜክሲኮ በአሜሪካና በካናዳ የሚዘጋጀው የዓለም ዋንጫ የአፍሪካ ሀገራት በ9 ምድብ 6 እያንዳንዳቸው ምድቦች 6 ሀገራት በያዙ 9 ምድቦች ተከፍለው ሲደረጉ ቆይተው ባለፈው በጥቅምት የሀገራት ጨዋታዎች እንደተጠናቀቀ ይታወሳል። በዛም 9 ሀገራት ተሳታፊ ሀገራት በቀጥታ አልፈዋል። እንግዲህ 4 ምርጥ ሁለተኛ ሆነው የጨረሱ ሀገራት ዛሬ እና እሁድ ሌላ የማጣሪያ ዙር ያካሂዳሉ። በዛም መሰረት ጋቦን ከናይጄሪያ ምሽት 1 ሰዓት ይገናኛሉ። እንዲሁም ማታ 4 ሰዓት ካሜሩን ከዲአር ኮንጎ ወይም ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይጫወታሉ። የነዚህ አሸናፊ ዛሬ ናይጄሪያና ከጋቦን አሸናፊው እንዲሁም ደግሞ ከዲሞክራቲክ ሪፐብሊክ ኮንጎ እና ከካሜሩን አሸናፊው እሁድ የመጨረሻ ፋይናል ጨዋታ ያካሂዳሉ። ጨዋታዎች የሚካሄዱት በሞሮኮ ራባት ነው። የእሁዱ አሸናፊ ከሌሎች ኮንፌዴሬሽኖች የተውጣጡ ሀገራት ጋር በሚደረግ የመጨረሻ ማጣሪያ አሸናፊ የሆነ የአፍሪካ ሀገር ካለ ተጨማሪ እድል ይሆናል ማለት ነው። 10ኛ ለአፍሪካ 10ኛ ማጣሪያ የመጨረሻው ማጣሪያ በመጋቢት ወር መጨረሻ አካባቢ የሚካሄድ ነው። በዛ ማጣሪያ ላይ ከአውሮፓ ሀገራት ውጪ ሌሎች ሁሉም ኮንፌዴሬሽኖች ይወከላሉ። ከዚህም ከአፍሪካ 1 ሀገር፣ ከኤዥያ 1፣ ከደቡብ አሜሪካ 1 ከኮንሜቦል ከሚባለው ማለት ነው፣ ከሰሜን አሜሪካ ሀገራት 2 እንዲሁም ከኦሽኒያ 1 ሆኖ በአጠቃላይ 6 ሀገራት ናቸው። ከስድስቱ በሚደረገው ማጣሪያ 2 ሀገራት ብቻ ወደ ዓለም ዋንጫው የመሄድ እድል አላቸው ማለት ነው። እንግዲህ ከዛ መሀል እሁድ የሚያልፈው አንድ አፍሪካዊ ሀገር ከዛ ማጣሪያውን ካለፈ ነው እንግዲህ ተጨማሪ ሀገር ሆኖ ወደ ዓለም ዋንጫው ሊሄድ የሚችለው ማለት ነው። ኦባሜያንግ የተወለደው ከጋቦናዊ ቤተሰቦቹ በፈረንሳይ ውስጥ ነው። ፈረንሳይ መርጦ ለፈረንሳይ መጫወት ቢችል እንግዲህ እሱ ከነበረው አቅም አንጻር ለፈረንሳይ ብሔራዊ ቡድን አጥቂ ሆኖ መጫወት የሚችልበት እድል ነበረው። እንዲሁም የፈረንሳይ ብሔራዊ ቡድን ደግሞ በየአፍሪካ በዓለም ዋንጫ በአውሮፓ ዋንጫም ሁልጊዜም ስለሚሳተፍ በዛ መጫወት ይችል ነበረ። ነገር ግን ከዛ በፊት አባቱም ለሀገሩ ጋቦን እንደተጫወተው ሁሉ እርሱም ለሀገሩ ጋቦን መጫወት በመምረጡ በዓለም ዋንጫ አልተጫወተም ማለት ነው። እንግዲህ ይሄ ድንቅ አጥቂ ጋቦንን በአምበልነት ይመራል ኦባሜያንግ። እንዲሁም በ4 የአፍሪካ ዋንጫዎች መምራት ችሏል። እንዲሁም ደግሞ ለጋቦን 35 ጎል በማስቆጠር የናሽናል ቲሙ ሪከርድ ጎል አስቆጣሪ ነው። አሁን እድሜው 36 ነው። ከዚህ በኋላ ለዓለም ዋንጫ የመወዳደር እድል የለውም። ከወጣትነቱ ጀምሮ አፍሪካን በጀርባው ላይ ተነቅሶ ይዞ ለሚኖረው ኦባሜያንግ ሀገሩን ለመጀመሪያ ጊዜ በዓለም ዋንጫ መድረክ መወከል ቢችል ወይም ደግሞ ማድረስ ቢችል በጣም ደስ ይለኛል። ጋቦን እስካሁን በዓለም ዋንጫ ተፎካክራ ወይም ደግሞ ተወዳድራ ገብታ አታውቅም። እዛ ላይ በዚህ ዓመት በጣም ድንቅ አቋም ነበር ያሳየው የጋቦን ብሔራዊ ቡድን። ምክንያቱም ከ10 ጨዋታ በ8ቱን አሸንፎ በአንዱ ብቻ አቻ ወጥቶ በአንዱ ተሸንፎ በ25 ጎል በ25 ነጥብ ኮት ዲቯር ቀጥሎ የነበረ ምርጥ ሁለተኛ ነው። ከአጠቃላይ ከነበረው ከ9ኙም ምድብ ምርጥ ሁለተኛ ነጥብ ምርጥ ነጥብ በመሰብሰብ ከፍተኛውን ነጥብ በመሰብሰብ የሰበሰበው የጋቦን ብሔራዊ ቡድን ነው። ብዙ ብሔራዊ ቡድኖች በ19 ነጥብ በ20 ነጥብ አንደኛ ሆነው ወደ ዓለም ዋንጫው ያለፉ አሉ።